መምህር ጳውሎስ መልክዓ ሥላሴ ጥቂት ደቂቃዎች የተሰበሰብንበት ዓላማ ምንድነው የሚል ዋናውን መልእክት ልሳነ ክርስቶስ መምህር ጳውሎስ መልክዓ ሥላሴ ይነግሩናል። እንደገና ዛሬ በጣም ላውንች የምናደርገው ታላቅ መርሃ ግብር አለ። በዋናነት የኔ መክሊት ከሚለው በፊት መጽሐፍ በፊት ሁላችሁም እንድታውቁት የሚደረግ እያንዳንዳችሁ ስልካችሁን አውጥታችሁ እዚሁ የምትሰሩት አንድ ስራ አንድ ኃላፊነት እንሰጣችኋለንና ዜማ ሰማያትን እዚሁ እውቅና ሰጥተን ላውንች አድርገን የምንሄድበት እንደነገርኳችሁ ከ1000 በላይ መዝሙራትን ዲያቆን መኩሪያ ጉግሳ ይቅርታ ሊቀ ትጉሃን መኩሪያ ጉግሳ ሲያዘጋጁ ለግላቸው የተጠቀሙት አንዳች ነገር የለምና ከዚህ በኋላ ግን ድካሙ ፍሬ ማፍራት ስላለበት ድካሙ መውደቅ ስለሌለበት በዚህ ስራ ብዙ ስራ መስራት ስለሚፈልግ እንደነገርኳችሁ ለነዘማሪት አቦነሽ ለነዘማሪት በዛወርቅ ብቻ ሳይሆን በጣም ድምጽ ኖሯቸው ከገንዘብ እጦት የተነሳ መዝሙር ማሳተም የማይችሉ ብዙ የቤተ ክርስቲያን ልጆች አሉ፣ ተደብቀው ያሉ በየሰንበት ትምህርት ቤቱ የሚያስደንቅ ጸጋ ያላቸው። ነገር ግን ዛሬ አንድ ነጠላ ዜማ ሰርቶ ለመልቀቅ 40,000 ብር ይጠይቃል። እየሰማችሁ ይሄን 40,000 ብር ይጠይቃል አንዷን ነጠላ ዜማ ብቻ ሰርቶ ለመልቀቅ። ይሄንን ያጡ ብዙ እህቶች ብዙ ወንድሞች ጸጋቸውን ታቅፈው ያሉ አሉ። ስለዚህ ለነዚህ ወንድሞችና እህቶች በእውነት ስራ ለመስራት ራሱን ያዘጋጀ ወንድም ነው መኩሪያ ጉግሳ። ያንንም በኋላ እንነጋገራለን። አሁን ፕሮጀክተሩ ከመቅረቡ በፊት መምህር ጳውሎስ መልክዓ ሥላሴን እዚህ ቦታ ላይ እጋብዝና 10 ደቂቃ አብረን እንቆያለን። ፕሮጀክተሩ እስኪዘጋጅ ድረስ ወደ ልሳነ ክርስቶስ መምህር ጳውሎስ መልክዓ ሥላሴ እሳቸውን እጋብዛለሁ። ወለራትአን ይደልዎሙ ክብር ለቅኖች ምስጋና ይገባቸዋል። ብፁዕ አባታችን አቡነ ገብርኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ለዚህ መርሃ ግብር መሰብሰብ መዘጋጀት ምክንያት የሆንከው ወንድማችን ሊቀ ትጉሃን መምህር መኩሪያ ጉግሳ፣ በዚህ ያላችሁ አገልጋይ አንጋፋዎቹ የቤተክርስቲያናችን ልጆች አገልጋይ ወንድሞቻችን፣ እንደዚሁም ይህንን መርሃ ግብር በመሳተፍ ላይ የምትገኙ የእግዚአብሔር ልጆች ምእመናን ነው ምእመናት እንደምን ዋላችሁ? ቅድም ምን ተባብለናል? እንደምን ዋላችሁ? ለባህርዩ ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ሳሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስሟ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ ክብርና ምስጋና ይድረሳቸው። እኔ ቅድም እንግዲህ በወንጌል አገልግሎት አጋጣሚ በሰበር ገብቻ አገልግያለሁና አንድ መድረክ ላይ ሁለት የመውጣት የምትናገሩበት እንዲያልቅባቸው ያደርጋል። ያውም ትልልቅ ተናግሮ የማያልቅባቸው መምህራንና እጅግ ወንጌላዊና በጥብዓት በመንፈሳዊ ጸጋ በልዩ ውበት የሚያገለግሉ የሚባርኩን ብፁዕ አባታችን ባሉበት መናገር ይከብዳል። ግን ከቆምኩ መተንፈሴ አይቀርም። ትንሽ መናገር ስላለብኝ ነው። ግን የምናገረው ደግሞ ይቺ መርሃ ግብር የምስጋና መርሃ ግብር ትባላለች። የሰሩ ሰዎችን ማመስገን ነው። ብዙዎቻችን ይሄን ነገር አላስለመድ ነው። በተለይ በኢትዮጵያ ቤተክርስቲያን ውስጥ ትልልቅ ስራዎች የሰሩ ታላላቅ አባቶቻችን የሚመሰገኑት። እሺ እግዚአብሔር ከሁላችን ጋር ይሁን። ለምሳሌ ስንክሳር መጽሐፋችን ወደ 5000 ገጽ ነው ያለው። 455,000 አገባቢ ነው። ይሄ መጽሐፍ 5 ቀን ውስጥ ያለውን የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕማሙን በ5 ቀን ውስጥ ቤተክርስቲያን ስርዓት አምልኮ የምትፈጽምበት ነው። ከስግደትና ከተለያዩ መንፈሳዊ አገልግሎቶች ጋራ የሚከናወን ነው። ይሄ ትልቁ የቤተክርስቲያናችን መጽሐፍ አባቶቻችን ሊቃውንት ምን ያህል ደክመው ለፍተው እንደጻፉት ማን ነው የሰራው ስንክሳር ብዬ እዚህ መካከል ብጠይቅ የሚነግረኝ የለም። ምናልባት ኢግናዚዮ ጉዲ ወይንም እነ ኤርነስት ዋሊስ ምናምን ብላችሁ ልጠሩልኝ ትችላላችሁ። ኤዲት ያደረጉ ሰዎች ናቸው። እና 6 ኪሎ ዩኒቨርሲቲ ፊሎሎጂ ስንማር መጻሕፍቶቻችን የሚጠሩት በፈረንጆች ስም ነው። እነ ኮንቲሮ ሲኒ ናቸው የሚጠሩበት። ለምን መሰላችሁ? ማኑስክሪፕቱን ቴክስት ያደረጉት እነሱ ስለሆኑ ነው። ግን መጽሐፉን የጻፈውን ሰው አናውቀውም። ትልቁ ችግር ይሄ ነው። አላመሰገናቸውም። አይኖቻቸው እስኪቀላ ድረስ፣ እግሮቻቸው እስኪቆረጥ፣ እጃቸው እስኪላጥ ብራና ፍቀው
ይህንን ጽሑፍ ጽፈው ለዚህ ትውልድ ይህን ልዩ የሆነ ቤተክርስቲያን ቅርጿ የምትፈራውን እንድትቀጥል። በነገራችን ላይ የኢትዮጵያ ቤተክርስቲያን ድንጋይ ማይወረውርባት የለም። ምክንያቱም አጥሯ ረጅም ስለሆነ ነው። ልጆች በድንጋይ ተወራውረው የሚሄዱት አጥሩን ያልፋል አያልፍም ብለው ነው። ትልልቅ አጥር ላይ በር ድንጋይ የሚወረውሩት እና ለሙከራ ነው ቤተክርስቲያን ላይ ድንጋይ የሚወረውሩባት። ምክንያቱም አጥሯ ረጃጅም ነው። የሰሩት እነዚህ ቅዱሳን አባቶቻችን ናቸው። እልል ብላችሁ አመስግኑላቸው እስቲ እነዚህን አባቶች። ብዙ እልፍ አእላፋት ቅዱሳን አባቶቻችን አሉልን። ቅዱስ ጳውሎስ እንደ ደመና ከበውናል ይላል እና ቤተክርስቲያን ከላይም ከታችን በቅዱሳን ስለተከበበች ማንም ተነስቶ መናገር አይችልም። ሌላ ሃይማኖት ላይ አሁን ዝግጅት ያለበት አደባባይ አለ። መሪዎች እንደልባቸው ሄደው እዛ ሊናገሩ ይችላል። ፕሮቶኮል የለም፣ ልብስ የለም፣ ምንም አያስፈልግም። ዘው ብሎ ይመጣልህ ከማኪያቶ በረንዳ ሄደ ልታወራበት የምትችላቸው የሃይማኖት መድረኮች አሉ። እዚህ ቤት ግን አይቻልም። ለብሰህ እንኳን መተህ ለመናገር የመንፈስ ቅዱስ ጸጋ ያስፈልጋል። ከዚህ ቤት የወጡትን ሰዎች ይዋቸው። እዚህ ቤት ውስጥ እያሉ የነበራቸውን ጸጋ፣ ሞገስ፣ ግርማ፣ መፈራት ድምጻቸው ሁሉ ነው የሚሰለበው ከዚህ ሲወጡ። ምክንያቱም የሁሉም ስጦታ ባለቤት ማን ስለሆነ ነው? እግዚአብሔር ስለሆነ ክብርና ምስጋና ለስሙ ይሁን። ስለዚህ ቤተክርስቲያን ፍጽምት ናት፣ ውብ ናት። የሰማይ ሽታ ነው ያላት፣ መዓዛዋ ሰማያዊ ነው። ውበቷ ልዩ የደመቀ ነው። በዚህ ምክንያት ብዙ ደጋጋ አባቶቻችን የሰሩት ስራዎቻቸው ስራው ነው የሚታየው እንጂ የተገለጡ የሉም። አባ ጊዮርጊስ ዘጋስጫን እንኳን ብንጠራው የጻፋቸው ተብሎ ከፊት ከተነገሩት ይልቅ ከኋላ የተደበቁ በርካታ ናቸው። አሁን ሊቃውንቱ መጻሕፍቱን አጥንተው ጽሑፎቹን አጥንተው ማን የማን ስራ እንደሆነ በሌሎች አባቶች በደጋጋ አባቶች በቅዱሳን ተሰየመው ተሰውረው የተቀመጡ ብዙ የጥበብ መጻሕፍት አሉ። ይሄ ሁሉ ምንድነው? ከፊት ያለውን እነሱ ላትቶ ርስ ነው የሚያደርጉት። እኛ ደግሞ የመግለጽ ጸጋ የለንም እና ዛሬ ምናልባትም ብዙ የለፉ የደከሙ አባቶቻችንን የምናስታውስበት ቅድም ሰርጸ ወንድማችን ሰርጸ እነ ኢሳይያስ አለሜን ሲጠቅሳቸው ነበር። መዝሙሮቻቸው ዘመን የተሻገረ ግጥሞቻቸው ዜማዎቻቸው ዘመን የተሻገረ በርካታ ዜማዎች በቤተክርስቲያን አሉ። ግን እነዚህን ሰዎች አልዘከርናቸውም፣ አላሰብናቸውም፣ አላስታወስናቸውም። ዛሬ ወንድማችን መኩሪያን እናስበውና ጠርተን እዚህ ጋር አቁመን እናመሰግናለን እንለዋለን። ምክንያቱም እሱ ቤተክርስቲያን በአንድ አቅጣጫ በኩል ቢያንስ ያለን ክርዳድ እንድትጓዝ አድርጓል። እግዚአብሔር የተመሰገነ ይሁን። ብታመሰግኑ ደስ ይለኛል። ቅድም አሁንም ደግሜ የምናገረው ወንድማችን ሰርጸ ግጥም ስንኝ ላይ የሚቀመጠው ኑፋቄ ዘመን ይሻገራል። በዜማ ውበት ጆሮ ውስጥ ስለሚቀር ክህደቱም አብሮ ይቀጥላል እና ምን ያህል ጥንቃቄ እንደሚያስፈልግ ተመልከቱ። በግጥሙ ያሉት ወንድሞቻችን እነ አሸናፊ ገብረ ማርያም ሌሎችም ብዙ ገጣሚያን ወንድሞቻችን በዚህ ይጋሩታል ብዬ ተስፋ አደርጋለሁና ዜማ የማይፈልጉ ሰዎች እንኳን በግድ እንዲያዳምጡት የማድረግ ኃይል አለው። የኢትዮጵያ ቤተክርስቲያን ተጥሶ ያልተገባባት ዋናው ትልቁ ሌላው ጉልበቷ ደግሞ ግጥሞቿን በራሷ ዜማ ስላጠረችው ነው። በፈረንጅ ዜማ አላጠረችውም። በወርድ ንባብ ዜማ ብቻ አላጠረችውም። በራሱ ያለ በእዝል ግዕዝ አራራይ ከሰማይ በመጣ ዜማ ነው የቃኘችው። ይሄንን ከየትም መኮረጃ አይቻልም። ወይ ከራሷ ይኮረጃል፣ ካለበለዚያ ሰማይ ሄዶ መስማት ያስፈልጋል። ሰማይ ሄዶ ለመስማት ቅዱስ ያሬዳዊ መሆን ያስፈልጋል። ያ ደግሞ በዘመድ ባዝማድ አይኬድም ወደዛ። ስለዚህ ለዛ የሚሆን ምናኔ ያስፈልጋል። ቅዱስ ያሬድ ያመጣውን ዜማ ነው የምታዜመው። የአባቶችን ልዩ ስንኞችና ውበቶች በቅዱስ ያሬድ ዜማ ነው የምታቀርበው። 14ቱ ቅዳሴ እስካሁን ድረስ እየተቀደሰ ያልተሰለቸበት ዋናው ምክንያት በውስጡ ያለው የቃሉ ጥንካሬ ዘላለማዊ ቃል ነው ያለው። የእግዚአብሔርን ኃያልነት አምላክነት ዘላለማዊ ቃል ትልቅ ባህዱ ወልድከ ዘቦቱ ለከ ምስሌሁ ወምስለ ቅዱስ መንፈስ ይሄ ስብሐት ወይዚዜኖ ዘልፈኔው ለዓለም ዓለም በአንድ ልጅ በእርሱ ያለ ክብር ጽን ላንተ ይገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ። ይሄ ትልቅ ዶግማ ነው። በቃ ዶግማ የነ ቅዱስ ባሲሎስ ዶክሶሎጂ ይባላል። ማሰሪያ ነው ወደ ታች የመጨረሻውን የእግዚአብሔርን ዘላለማዊ አምላክነት ኃያልነቱን ካህሊነቱን መጋቢነቱን እስከ ፍጻሜ የሌለው ለቀዳማዊነቱ ጥንት ለዳራዊነቱ ፍጻሜ የሌለው አምላክነቱን ሲመሰክር መጥቶ ከዛም በኋላ በተማጽኖ በምስጋና አመስግኖ በተማጽኖ ለምኖ በአንድ ልጅ እግዚአብሔር ሆይ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባል ብሎ ይዘጋል። ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዘወትርም ለዘላለሙ አሜን እንላለን። መድኃኔዓለም በአሜንታ ያኖረን ሁላችንንም። ስለዚህ ይሄ በዚህ ሁኔታ የተጓዘበት ምክንያት ቤተክርስቲያን ጠንከራ ስለያዘች ነው። ይሄን ጥንካሬዋን ደግሞ ወንድማችን በሚችለው አቅም ከአባቶቹ የተማረውን ከየትም ማሳ ስላልቀሰመ ራሷን አስቀምጧታል። የዲያቆን መኩሪያ ጉግሳ የሊቀ ትጉሃን መኩሪያ ጉግሳ ብፁዕ አባታችን ይቅርታ ያርጉልኝ እስከምን ለምደው ነው
የሊቀ ትጉሃን መኩሪያ ጉግሳ ግጥሞች ዶግማ ላይ ብትሄዱ ንቅንቅ አይልም። ዝንፍ ያላለ የቤተክርስቲያኒቱን አስተምሮ በጥሩ ስንኝ በተሰጠው ጸጋ ያቀረበ ነው። ትውፊቷን አስተምሮ ለምሳሌ ድንግል ታጸንን ርዕሳ መንገለ ከርሳ ወተሰም ድምፀ መላእክት ይላል። ድንግል ወደ ሆዷ ዘንብላ የመላእክትን ዜማ ተሰማ ነበር ይላል። እሱ ጎንበስ አለች ማርያም ቅዳሴ ልትሰማ ከቅንያት ሀገር ከሆዷ ከተማ ማይጸኗን ከተማ አደረገው። የእግዚአብሔር ከተማ ናት አይደል? ሀገረ አምላክነ ፍስሐ ኩሎሙ ነቢያት ቅዱሳን የምንለውን ነው እሱ ያስቀመጠልን። ያቺን ውበት በብዙ መልኩ አባቶቻችን በብዙ ቋንቋ ገልጠውታል። እሱ ደግሞ ለኛ በሚስማማው መልኩ ግጥም አድርጎ አስቀመጠ። ማይጸኗን ከተማ አደረገው መላእክት ይዘምሩበታልና ንጉስ ከሰራዊቱ እንደማይለየ ሁሉ እመቤታችንም ወደ ማይጸኗ የገባው ልጇ ከነምስጋናው ገብቷል። ይሄንን ደግሞ ድንቅ ምስጢር ኤልሳቤጥ በማይጸኗ ባለው የጽንስ መዝለል አረጋግጣለች እኮ ማንንም አልነገራትም አይደል? ገና እመቤታችን እንዴት ነሽ ባለቻት ጊዜ ምንድነው አንፈራ ጸጓል በውስተ ከርሳ በማይጸኗ ያለው ጽንስ በደስታ ዘለለ። በደስታ መዝለሉን ኤልሳቤጥ አወቀች አይደል? አባ ቅዱስነታቸው አባ ሽኖዳ ያሉት ይሄን ነገር ነው። በጣም የሚደንቁኝ ነገሮች አሉ እዚህ ጋራ። ማይጸኑ የእመቤታችንን ጽንስ በማይጸኑ ውስጥ ያለው ጽንስ ሰምቶ መዝለሉ የዘለለው ዝላይ ደግሞ የደስታ መሆኑን እናቱ ማወቋ ይላል። ይሄ የመንፈስ ቅዱስ ጸጋና ስጦታ ነው። ይሄንን በድንቅ ስንኝ አስቀምጦልናል። ድንግል ፈጣሪዋን ወለደችው፣ በግርግም አስተኛችው፣ በመጠቅለያ ተቀለለችው። የለምና ስፍራ በእንግዶች ማደሪያ አይደለም ይለው። ግርግም አስተኛችው በከብቶች ማደሪያ ማረፊያ የለም። ታሪክ ቢነበብ ብራና ቢገለጥ መዛግብት ቢገለጡ በጣም ልብ የሚነካው አረፍተ ነገር እግዚአብሔርን አለመቀበል ነው። ሊያድን የመጣውን መድኃኒት የታመመው ዓለም ሐኪሙ ሲመጣለት በሩን ዘግቶ ነበር። ለእንግዶች ማደሪያ ስፍራ የለም ነበር። ለባይለ ጸጎች ነበር፣ ለብዙዎች ነበር። ግን የለምና ስፍራ በእንግዶች ማደሪያ። ይሄ በጣም ትልቅ ስንኝ ነውና ግጥሞቹ በራሳቸው ወደ መጻሕፍት የሚመሩ ናቸው። የመኩሪያ ጉግሳ ግጥሞች ሐሳቡን ከገለጡ በኋላ የት ቦታ ላይ ተገኘ ብለን ስንሄድ ልዩ ውበት፣ ድንቅ ታሪክ፣ እጅግ ጥልቅ የሆነ የአባቶችን አስተምሮ እናገኝበታለን። ከዚህ ሁሉ ዜማዎች ጀርባ መኩሪያ ጉግሳ አለ። አስባችሁታል? በርካታ እንደዚህ አይነት ከጀርባ የሚሰሩ ሰዎች አይታወቁም። ቅድም እንዳልኳችሁ ስንክሳርን ማን እንደጻፈ አይታወቅም። ቴክስቱን ኤዲት ያደረገው ሰውዬ ነው የሚጠቀሰው። ማኑስክሪፕት ሰብስቦ እዚህ ጋር የተገኘው ብራና እዚህ ጋር የተገኘው እዚህ ጋር ክሪቲካል ኤዲሽን የሰራው ሰውዬ ነው የከሌ ስራ ነው ይባላል። መጽሐፈ ፈውስ መንፈሳዊ ኢንሳይክሎፒዲያ ኢትዮፒካ ላይ ብትሄዱ ፕሮፌሰር ሚካኤል ክሊነር ይባላል። የሰራው ጀርመናዊ ሰውዬ ነው፣ ግን የኛ መጽሐፍ ነው፣ ግዕዝ ነው። ቴክስት ስላር ፒኤችዲ ቴሲሱን እዛ ላይ ስለሰራ እሱ ይመሰገንበታል፣ ቅዱሳኑ አይመሰገኑበትም። አያችሁ ማድ ቤት ውስጥ የተሰራው ወጥ በጣም ይጣፍጣል። አይኗ እስኪቀላ ጭስ እየመታት ለፍታ ደክማ ወጡን ቀምሳ አስተካክላ ከሽና በሽታ መድረሱን አውቃ ለዌይተሩ ወይንም ለዌይትረሷ የላከችዋ ሰው አትታወስም፣ ኩሽና ውስጥ ነች። ከዛ ከመጣ በኋላ ያስተናገደችው ነው የበላው ሰው አመስግኖ ሞቅ ያለ ቲፕ ሰጥቶ የሚሄደው ለሷ ነው። ብዙ ጊዜ አሁን ከፊት የሚታዩት ዘማሪያኑ ናቸው። ከኋላ አይናቸው እስኪቀላ ጎንበስ ብሎ የጻፉት ብዕራቸውን እያስማጡ ያስወለዱ ገጣሚያኑ ትዝ አይባሉ እና የኔ መክሊት ብሎ ሲያቀርብ እኛ ጠቅላላ አገልጋዮቹ ቆመን የምንዘምረው የምናዜመው ጉባኤያችንን የምናደምቅበት የጸሎት መክፈቻ የምናደርግባቸው መዝሙሮች ለካ ጠቅላላ መኩሪያ ነው፣ መክሊቱ ነው። በዘመናችን በእኛ እድሜ ስናገለግል በእያንዳንዱ መካከል ዘማሪ እየተነሳ ሲዘምር ቢያንስ ከተዘመሩ መዝሙሮች ውስጥ መኩሪያ አለ ማለት ነው። ሌሎችም ግጥም የሰራችሁ እና አሸናፊ ገብረ ማርያም ወንድሞቻችን እንደዚህ መክሊቶቻችሁን በመጻፍ እንደምታመጡት ተስፋ እናደርጋለን። ወንድማችን መኩሪያን እዚህ ጋራ እንጠራውና እናመሰግናለን እንለዋለን። እንበለው እና እዚህ ጋራ ትቆማለህ። በኋላ በብፁዕ አባታችን ትባረካለህ። የምስጋና መርሃ ግብር ስለሆነ መኩሪያን እናመሰግነዋለን። ወደፊትም እንዲሰራ መልካሙን እንመኝለታለን። ጥሩ ነው። የቆማችሁ ሰዎች ትክክል ናችሁ። ቆማችሁ ከብፁዕ አባታችን በስተቀር እሺ እናመሰግናለን በሉት። እናመሰግናለን የቤተ ክርስቲያናችን ልጅ ሆነህ የትም ማሳሳት ቀርም ኢትባይ ውስተ ገራ ኢትባይ ይላል መጽሐፈ ሩት ምዕራፍ 2 ቁጥር 8 ላይ ወደ ሌላ ማሳ ወደ ሌላ እርሻ ሳትሄድ ከዚህ እርሻ ሰብስበህ ስላቀረብክልን እናመሰግናለን። የቤተ ክርስቲያንን ዶግማ ጠብቀህ ለትውልዱ ስላስተላለፍክ እናመሰግናለን። ልጅነትህን በጸጋ ያከበረችን ቤተ ክርስቲያን ስላከበርካት እናመሰግናለን። 25 ዓመታት ያለ እንክርዳድ ስንዴ ያበላህን ስለቆየህ እናመሰግናለን። ክበርልን። ይሄንን ብዕርህን ለልጆች የምታስረክብበት ያደርግልን።
ልጆቹም ደግመው ደጋግመው የሚሰሩበት ያደርገልን። ክብርና ምስጋና ለአምላካችን። እሺ እዚሁ እንደቆምክ መምህር ጳውሎስም እንደቆምክ ሌላ አንድ ምስጋና የምስክር ወረቀት ስላለ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ካቴድራል ሰበካ መንፈሳዊ ጉባኤ አስተዳደር ጽሕፈት ቤት አምላክህ እግዚአብሔር በረከት እንደሰጠህ መጠን እያንዳንዱ ሰው እንደ ችሎታው ይስጥ። ዘዳግም 16:17 የእውቅና እና የምስጋና ምስክር ወረቀት ለዲያቆን መኩሪያ ጉግሳ። የጥበብ ሁሉ ምንጭ የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰጠችህና ባስተማረችህ እውቀት የመዝሙር ግጥም ጸጋ ለ25 ዓመት ለሩብ ምዕተ ዓመት ከ1000 በላይ የመዝሙር ግጥሞች በመስራት ለበርካታና አንጋፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪያን በነፃ በመስጠት ላበረከትከው ከፍተኛ አስተዋጽኦ ከልጅነትህ ጀምሮ ባሳደገችህ በአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ካቴድራል የእውቀትን በቀሰምክባት የካቴድራሉ ፍኖተ ጽድቅ ሰንበት ትምህርት ቤት ስም ይህንን ታላቅ የእውቅና የምስክር ወረቀት ስንሰጥህ በታላቅ ክብርና በከፍተኛ ደስታ ነው።